አንድ ሰውዬ አንድ ሴትዮ ከዛ እግዚአብሔር በሶስት ነው የሚገመደው። ይሄ አይፈታም። ስለዚህ ሁሉ ጊዜ የምንሰራው ጥለን ለመሄድ ሳይሆን ሁሉ ጊዜ የምንሰራው ቤት ውስጥ ለመኖር። ብዙ ባለ ትዳሮች ያልሰሩት ቤት ውስጥ ነው መኖር የሚፈልጉት። አንድ አባባል አለ፣ ጫማና ትዳር መቼ ነው የሚመቸው? ያረጀ ሲመጣ። ለምንድን ነው ትዳር እየቆየ ሲመጣ? ሲሰራ ነው የቆየው። ሲሰራ ሲገነባ ስትሞርደው ሲሞርዳት አጀስ ያረጉ እነዛ የሚያጣሏቸው ልጆችም አግብተው ኮሌጅ ሄደው ቤቱ ሄደ። በቃ ብቻቸውን ሲቀሩ ማንም የለም። በቃ አብረን እንደ አውርተው አይጠግቡ ቁጭ ብለው ሲያወሩ አቤት እግዚአብሔር እንደዚህ ያስጨርሳችሁ። ግን ስታረጁ አይደለም ይሄንን መጀመር። አሁን ጎልማሳ ሆናችሁ መጀመር አለባችሁ። ዛሬ ያልሰራ ነው ቤት ውስጥ በስተርጅና እኔ ከተጋቡ ከ29 ዓመት በኋላ ሲፋቱ ያዩዋቸው ጎረቤቶች አሉ። ከ29 ዓመት በኋላ ልጃቸው ዲቪ ደርሶት ወደዚህ ሀገር ሲመጣ ልጃቸው ወደ ዩኒቨርሲቲ ሲሄድ ባልና ሚስቱ ቤቱን አፈርሱ። እኛንም ከቤት አስወጡን። በጣም የሚገርመው ቤት አከራይተውን ነበር። ጣጣቸው ለኛም ተረፈን። መጽሐፍ ቅዱሳዊው ጋብቻ በስጋም በመንፈስም አንድ በመሆን ፈሪሃ እግዚአብሔር ያለበት ትውልድ የሚበቅልበት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ልጆች የማን ስጦታዎች ናቸው ይላል? የእግዚአብሔር። እግዚአብሔር አልሰጠም፣ በቃ ያንን ኃላፊነት አስቀርቶታል። የተረገምን ስለሆንን ምናምን ስለሆንን በጭራሽ አይደለም አይልም መጽሐፍ ቅዱስ። በእግዚአብሔር ፐርፐስ፣ በእግዚአብሔር አጀንዳ። ምክንያቱም የሚሰጥ እግዚአብሔር ነው።